አባታቸው መውለዴን ሲሰማ ከናጃቢዎቹ መጣና አፍሶ ወሰደኝ። ከዛም ከሁለት ሚስቶቹ ጋር አብሮኝ ያኖረኝ ጀመር። ከዛ ሴቷን ልጄን ፍለጋ ከመቀሌ ደጀን ሄድኩ። ነገር ግን ሴቷ ልጄን ለማሳደግ የመሰጠቷን ሰማ። ይሄ እኮ የኔ ታሪክ ነው። እናቴን አላውቃትም። እናቴ እኔን ከወደደች በኋላ ለአባቴ ጥላኝ ነው የኮበለለችው። በጣም ከሚያሳዝነኝ ነገር ውስጥ ደግሞ አንዴም እንኳን እናቴን ለማየት እድሉን አላገኘሁም። ይህ መሳሪያ አይደል? ወይ ጉዴ! ምንድነው? ወይ ጉዴ! ምንድነው? ማሚ ጉዴ ፈላ። ወይኔ አባቴ ነው ፈላ። የኔ ተናፋቂ ሚስት የኔ ኩራተኛ ባል ደግሞ ምን አባው ነው ስልክ ቶሎ ማትመልስልኝ? ምን ባክሽ ኪችን ውስጥ ቆየተን ጎዳጎድኩኝ አላየሁትም ነበር። ብዙ ደወልሽ እንዴ ሚስትዬ? አይ ብዙም እንኳን አልሞከርኩም፣ ግን የሆነ ሰርፕራይዝ ላደርግ ስለጓጓው ያው ቶሎ እንድትመልስልኝ ፈልጌ ስለነበር ነው። እንዴ የምን ሰርፕራይዝ? እሺ አሁን ቆይ ደህና አድርሽ አይቀድምም? ደህና አድረሽ ነው የደወልሽው ብዬ እኮ ነው ሚስትዬ። ቶሚ አሙን ቢሆንስ የደወልኩት? እንዳላመምሽማ ድምጽሽ እኮ ያስታውቃል። እሺ አንተ እንዳትጨነቅ እያስመሰልኩ ቢሆንስ? ቢያምሽ ኖሮማ ሰርፕራይዝ አለ አትይኝም ነበር። እሺ አሁን ሽንጠን ገትረ ከምትከራከረኝ ደህና አደርሽ አይቀድምም? እንዴት አደርሽልኝ የኔ ፀሐይ? አንተን ሳለም አደርኩ የኔ አባት። ማቆላመጡን ተውሹ ወይዘሪት ሳራ። ቶሚዬ የኔ ጌታ። እሺ አሁን ሰርፕራይዙን ነገር ምንድነው? ልመጣ ነው። እንዴ የት? እንዴ አዲስ አበባ ነው። እባክሽ ሳርዬ በዚህ ነገር አቀልጂ። እኔ እኮ ስሜቴ ቶሎ ነው የሚነካው። ይኸውልህ አልቀለድኩም ቶሚዬ፣ ከ3 ቀን በኋላ አዲስ አበባ ነኝ ያለሁት። ና የምርሽ ነው ሳርዬ? አዎ የኔ ባል። የስ ቆይ ግን ኬንያስ? እንዴ ይዣት እመጣለሁ። ማለቴ ስራሽ? አይ እዚህ ኬንያ ያለው ድርጅታችን እኮ ሊዘጋው ነው እና ወደ ኢትዮጵያ ሊከፍት መሰለኝ። በዚህ ላይ ደግሞ እኔን ወደዛ ቀይረውኛል። ስለዚህ በጣም ደስ ብሎኛል። ቢያንስ አንተን አገኛለሁ፣ ካንተ ጋር ጊዜ ይኖረኛል። ጌታዬ ሆይ ዛሬ በጧት ተነስቼ የሚስቴን አይን ሳታሳየኝ እንዳገለኝ ብዬ ጸልዬ ነበር። ይሄው ሳይውል ሳያድር እውል ያደርግልኝ ነው። እኔም ናፍቀኛል የኔ አባት። እኔም በጣም ናፍቀሽኛል የኔ ቆንጆ። ሄሎ እማ እንዴት አደርሽ? ደህና አደርክ የኔ ጌታ? አለሁልሽ እናቴ። ምን ነው በጧቱ? እናቴ በጣም ደስ ስላለኝ ደስቴን እኮ ላጋራሽ ብዬ ነው። ወይ እንኳን ደስ አለ። ምን ተገኘ የኔ ጌታ? እማዬ ሳራ እኮ ልትመጣልኝ ነው። ሳራ ደግሞ ማናት? እማዬ ደግሞ ሳራ ናታ ፍቅረኛዬ። ጌታዬ ከኢትዮጵያ ውጭ ነው ያለችው አላልከኝም ነበር እንዴ? እኮ ልትመጣ ነው። ተመስገን። በልቶሎ ጠቅላትና አይኔን ባይኔ ያሳየኝ ሳልሞትብህ። ሞትን ምን አመጣው ደግሞ እናቴ? ሰውና ሸክላ ተሰባሪ ነው የኔ ልጅ። መቼ ዞሮ ወደ አፈር አይደለም። ይልቅ እማዬ እሱን ተይውና እስኪ እንኳን ደስ ያለ በይ። እሱንማ በአካል ነው የምልህ። እንዴ ማለትማ መምጣት አንችልም። እሷም እረፍት ያስፈልጋታል። እኔም ደግሞ ከእንደገና ስራ ውጥረት አለብኝ። እኔ መች ነው አልኩ። እና ማለት እኔው ራሴ ከንፌ እመጣለሁ ጌታዬ። እውነትሽን ነው እማዬ? ይልቅ ተዘጋጅ። ደህና ሁን የኔ አባት። ቻው። የስ ዛሬ ምን አይነት ቀን ነው? ቁርስ ልብላ። ልዩ ቀን ነው ዛሬ ልዩ። በቃ ምን ቀርን? ምንም
እሺ እንኳን ለሀገርሽ በሰላም አበቃሽ ብያለሁ የኔ ውድ ሚስት። ቶሚዬ ታክሲ ይዤ ልምጣ እንዴ? እንዴ እኔ እያለሁ ሳሪ፣ እኔስ? እሺ ቆይ የት ነህ? ቤት ነኝ አሁን፣ ግን ልወጣ ነው እኮ። ቶሎ ናልኛ በእናትህ። እንዴ ስንት ሰዓት እኮ ከደረስኩ። እሺ ቶሎ እጠብቃለሁ። መጣሁ የኔ እናት፣ መጣሁ። እንግዲህ ቤት ለምቦሳ ብለናል። በእናትሽ ቁጭ በይ የኔ ቆንጆ፣ በእናትሽ ቁጭ በይ። ቤት ታምራለች አይደል? ታምራለች። ካላስቸገርኩህ ውሃ የሚጠጣልህ? እንዴ እንዴታ፣ በሚገባ መጣሁ። ታጆች እስከዛ። እሺ ቆየው። ኧረ በብርሃን ፍጥነት በቃ። ቶሚዬ እንዴት እንደደከመኝ ብታይ። እኔ ድከመኝ ሚስትዬ፣ ከረጅም ጊዜ በኋላ ስላገኘች ደግሞ እንዴት ደስ እንዳለኝ ብታይ። ግን እንዴት አየኸኝ? እንዴት አየኸኝ ማለት? ማለቴ በሶሻል ሚዲያ ነው የምታውቀኝ። በአካል ስንገናኝ እንዴት ነኝ ማለት እንዴት አየኸኝ? አይገርምሽም? በአካል አለመገናኘታችን ራሱ አስተውዬው አላውቅም። የዚህን ያህል ነው የቀረብሽ። ቢሆንም በአካል ስታይኝና በቪዲዮ ስናወራ እኮ የሆነ የሚለያይ ነገር አለ አይደለ? ሰው ምን ተለየውብህ? ልዩነትማ አለሽ፣ ያውም በደንብ እኮ። እንዴት ነው? ቁመት ያጠረብህ ወይስ መልክ አያምርም ወይስ ምንን ከናገኘህብኝ? አንድን ከም ብቻ ነው ያገኘውብሽ። ምንድን ነው እሱ? ካሰብኩት እና ከገመትኩት በላይ በጣም 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 ቆንጆ ነሽ። ሂድ በእናትህ በዛ አታሽኮርመኝ። እንዲህ እንደ ፀሐይ እንደምታበሪ ቢገባኝ ኖሮ አንቺ ኢትዮጵያ እስክትመጪ አልጠብቅም ነበር። እና ምን ልትሆን ኬንያ ድረስ ልትመጣ ባልሆነ? ትቀልጃለሽ እንዴ? በረፌ ነበር የምመጣው። ዝም በል እባክህ እዛ። እኔ ልስቲ በእናትሽ። ሳሪ የኔ ቆንጆ ተነሽ። በእናትህ የኔ አባት ትንሽ ልተኛ። ተነሽ ሳሪ፣ ምን የመሰለ ቁርስ መሰለሽ የሰራሁልሽ እኮ። እና ታዲያ አስቀምጠዋ፣ በቃ በኋላ እበላለሁ። በእናትህ ልተኛ። ተነሽ ሳሪ፣ ይቀዘቅዝብሻል። ተነሽ። በቃ አንተ ሰው እምቢ ካለ አትሰማማ። ደረቅ የኔ አባት፣ እንደዚህ እኮ ግን መቸገር አልነበረብህም። ሚስቴን መንከባከብማ ግዴታዬ ነው። ዋ ይል ተረጋጋ። አሁን እንደዚህ እንክብካቤ አስለምደኝ፣ በኋላ ደግሞ ስንጋባ አትችለኝ። አታስቢ፣ አንድ አንቺን መንከባከብማ አያቅተኝ። ይል እኔ ግን በኋላ የለውበት እንዴ። ፍቅር እኮ የሚገለጸው ሚስትን በመንከባከብ ነው አይደል እንዴ? እኔ እንቅልፋ ሀበሻው እንደሆነ እንደዚህ ማሰብ ግን በጣም የሚገርም ነው። በቃ ሸውን ተነሽ፣ ተጣጠቢ፣ ፊትሽን እጅሽን ምናምን ተጣጠቢ፣ ልብስም ልበሽ። ተነሽ። ነይልኝ እስኪ። አንተ ምግብ ላይ እንደዚህ ባለሙያ ነህ እንዴ? ወደድሽው እንዴ? በጣም ጣት ያስቆረጥማል። የበላንበትን ባጥብ ደግሞ መስተንግዶ የተሟላ ይሆን ነበር። ባይሆን ሳህን በማጠብ እንኳን ላግዝህ እንጂ። አሁን ለትዳር ምን ቀረን? አስታወስከኝ። ስለ ሰርጋችን እኮ ግን ማውራት አለብን ቶሚ። እኮ እናውራ። አይ የምር በቁም ነገር እኮ ነው ግን ማውራት ያለብን እኮ። በቁም ነገር እናውራ። ይሄው ሙሽራውም አለ፣ ይሄው ሙሽሪትም አለች። ታዲያ በቁም ነገር ለማውራት ምን አነሰን? እሺ ከምን እንጀምር? ዋናው ለትዳር የስነ ልቦና ዝግጁነት አይደል? ለሱ ደግሞ እኔም አንቺም ዝግጁ ነን። አይ ስለ ሰርጉ እንጂ ምን ማድረግ እንዳለብን ከምን መጀመር እንዳለብን ታውቃለህ? ነገማ ትመጣለች ብዬሽ አይደል? ስለዚህ እሷ ስትመጣ
ሁሉንም ነገር ቁጭ ብለን እየተነጋገርን እናስተካክለዋለን። ወይኔ ጉዴ ፈላ ቶሚ። በዚህ ላይ ደግሞ እናትን እስካገኛቸው ድረስ በጣም ነው ኤክሳይትድ የሆንኩት። እሷም እስክታይሽ በጣም ጓጉታለች። ቆይ ግን የሚወዱኝ ይመስላል እንዴ? ለምን ትጠላሻለች? እኔ እንጃ ቶሚዬ፣ ብቻ ትንሽ ያስፈራል። እስኪ አብረን እናያለን። ሳሪ አራተኛው ማየ መምጫ ሰዓቷ ደርሷል። ወይኔ በእናትህ ጉዴ። እሺ ጨርሻለሁ እንዴ? ልጆች እማዬ እዚህ ካላችሁ እማዬ ጌትዬ እንዴት ናት? ደህና ነሽልኝ? ደህና ነህ? ደህና ነሽ? ደህና ነኝ እኔ ልጅ ደህና ነህ? አንቺ አሻንተ ልቀበልሽ። ደህና ነሽ? አለሁ። አሪፍ ነው ያልኩ። ውይ እንዴት እንደደከመኝ ብታይ። እሷም ደህና ሳሪ እናቴ ደህና ነሽልኝ? ደህና ነኝ እኔ ጌታ። ትንሽ ይቺ ደግሞ ታስቸግረኛለች እንጂ ደህና ነኝ። እማ ራስሽን ስለማትንከባከቢ ነው እኮ። አይ እርጅናውን ጭምር ነው እንጂ። እልቅ የታለች ያቺ ቆንጆ? ኪች እናቴ ያው አንቺ ለመቀበል ጉድ ጉድ እያለች ነው። ነይ በላት እባክህ። አቅፌ እስክስማት ቸኩያለሁ። እሺ ሳሪ ወይዬ ነይ ነይ። ወይ ማማ መጡ እንዴ? የኔ ቆንጆ የማነሽ ልጅ ደህና ነሽ? እንዴት ነሽ? ደህና ነሽ ልጄ? እግዚአብሔር ይመስገን። እንዴት ነው እማዬ? ደህና ነኝ አለን ይመስገን። ወይኔ እኮ ኬንያ ናት ስትለኝ እኮ እነሱን የምትመስል መስላኝ ነበር። እችን የመሰለች ቆንጆ ከየት ነው ያገኛት እባክህ? ኧረ እሷ ናት ያገኘችኝማ። ለዛውም እግሯ እስኪላጥ ፈልጋል። ውይ የኔ ጎራዳ፣ እችን የመሰለች ልጅማ አንተን ፈልጋት። በቃ እኔም ሳላቀርብሽም ማይ ቶሚዬ በእናታጨታቸው አትቸገሪ ልጅ። ኧረ ምን ችግር አለ ደግሞ? አማቷንማ ትንከባከብ እማዬ። ወይ ጉድ! ተመስገን የኔ መድኃኒዓለም። ለአንተ ምን ይሳንሃል? በቃማ እኔ ሳሪ ላግዛት። እሺ አንቺ ተጭጪ እንደደበርሽ። እሺ ደግሞ እንደ ቤትሽ። እሺ እሺ። አቤት ፍቅራቸው ደግሞ። ተመስገን የኔ ጌታ። ምን ይሳንሃል? አናገሩኝ እንዴ? አይ ወዲህ ነው። እንደው አምላኬን እያመሰገንኩ ነው አንቺን የመሰለች ወርቅ ልጅ ስለሰጠኝ። እማዬ እኔም እኮ እንደርሱ ያለ ቆንጅዬ እናትና የተባረከችና ስለሰጠኝ እኮ በጣም ደስ ብሎኛል። ጎሽ፣ እኔም እናትሽ እንደሆንኩ እንድታስቢ ነው የምፈልገው። ለመሆኑ ቤተሰቦችሽ የት ናቸው? አለመታደል ሆኖ ቤተሰቦቼ በህይወት የሉ። ውይ እኔን እናት። ለመሆኑ አባትሽም እናትሽም የሉ? አዎ አባቴ የ7 ዓመት ልጅ እያለው ነው ህይወቱ ያለፈው። እኔ ልጅ። እናትሽስ? እማማ እናቴን አላውቃትም። እናቴ እኔን ከወለደች በኋላ ለአባቴ ጥላኝ ነው የኮበለለችው። በጣም ከሚያሳዝነኝ ነገር ውስጥ ደግሞ አንዴም እንኳን እናቴን ለማየት እድሉን አላገኘሁም። የእናት ፍቅር ሳላገኝ ነው ያደግኩት። አይዞሽ። አሁን እኔ እናትሽ አለሁ። አምላክ ደግሞ ሁሉም ነገር ለበጎ ነው የሚያደርገው። አይዞሽ። እሱማ ታዲያ የት አደግሽ? ያደግኩት የህፃናት ማሳደጊያ ውስጥ ነው። ከልጅነቴ ጀምሮ እያለምኩትና እያሰብኩት ደግሞ ያደግኩት ትልቅ ቤተሰብ መስርቶ ልጆቼን ካለ እናትና ካለ አባት ፍቅር አለማሳደግን እያለምኩ ነው ያደግኩት። ልጆቼ የኔ እድል እንዲደርሳቸው አልፈልግም እማዬ። እንደው ወንድም እህትስ የለሽም? አይ አንድ መንታ ወንድም እንዳለኝ ተነግሮኛል። ታዲያ የት ነው ያለው? አላቅም። አንድም የሚጎዳኝ እኮ እሱ ነው። ወንድሜ እንኳን የት እንዳለ አላቅም። የተወለድኩበት አካባቢ ግን ሄጄ ስጠይቅ አንድ መንታ ወንድም እንዳለኝ ብቻ ነው የነገሩኝ። ይገርማል። ለመሆኑ ስለ እናትሽ አላጣራሽም? እናቴ አረቄ ነበር የምታወጣው። አባቴ ነገረኝ
እኔን ስትወልድ እንደሞተች ነው። ግን ደግሞ የተወለድኩበት አካባቢ ሄጄ ስጠይቅ እናቴ በህይወት እንዳለች ነው የነገሩኝ። እንዴት ነው ነገሩ? ይሄ ነገር አንድ ማውቀውን ታሪክ አስታወሰኝ። ባይገርሙት እማዬ እናቴን በጣም ብዙ ሰው ነው የሚያውቃት። በቃ ሙሉ የደጀን ሰው ነው የሚያውቃት። በውበቷ በመልኳ በጣም ታዋቂ ነበረች። ቆይ የትውልድሽ ቦታ ደጀን ነው እንዴ? አዎ፣ ግን ደግሞ ያደግኩት አዲስ አበባ ነው። ቆይ የት አካባቢ ነው የተወለድሽው? እንዴ ደጀንን ያውቁታል እንዴ? ለኑሮ መቀሌ ከመሄዴ በፊት አውቀዋለሁ፣ ኖሬበታለሁ። አይ ሰፈሩን እንኳን በደንብ አላውቀውም። እንደው አባትሽ ምንድን ነበር የሚሰሩት? አባቴ አርሶ አደር ነበረ። በቀዩ ግን እማዬ በጣም ነበር የሚፈራው እና ደግሞ በሰው እጅ ነው የሞተው። ማን ይባላል ስማቸው? አለሙ ጌታነህ ይባል ነበር። በስመ አብ ወወልድ ወመንፈስ ቅዱስ። ለመሆኑ ፎቶቸው አለሽ? አለኝ። ቆይ እንደውም ይዤ ልምጣ። እስኪ አምጪው እስኪ። ይኸው እዚህ ከጓደኞቹ መካከል ፀጉርና ጎፈሩ አለ አይደለ? ይሄን ነው የኔ አባት። ይሄ መሳሪያ አይደል? ወይ ጉዴ! ምንድነው? ወይኔ ጉዴ! ምንድነው? ማሚ! ወይኔ ጉዴ ፈላ! ወይኔ አባቴ ነው ፈላ! ስልኬ! ማሚ! በእናትሽ ቆይ እሺ ወይኔ ጉዴ ፈላ! ምን አባቴ ነው የማደርገው? አምላኬ ወይ እባክህ እርዳኝ እባክህ! ምንድን ነው የምትሆነው? ማማ ደህና ነኝ፣ አይዞሽ አትደንግጭ። ምንድን ነው እማ? እናቴ ምን ሆና ነው? ምንድን ነው እማ? እናቴ እማ ምንድን ነው? ምን ሆና ነው? ደህና ነኝ። ሳርዬ ተነሽ፣ ሆስፒታል እንውሰዳት። አይ አልሄድም። እንዴማ እንዲሆነሽ እያየሁ ሆስፒታል አልሄድም ትኛለሽ? ነገርኩህ እኮ እኔ ደህና ነኝ። ይልቅ እሷን አረጋጋት። ባይሆን ትንሽ አረፍ ልበል። ክፍሉን ልቀቁልኝ ልተኛ ይሻላልማ። ነገርኩህ። እውነታችሁን እኮ ነው ቶምዬ። እንውጣላችሁና በቃ እረፍት አድርጉ። እሺማ በቃ እረፍት አድርጉበት። እሺ ኧረ በእናትህ ምንድን ነው የሚሻለን? እንዲሆን እኮ አታውቅም ቶምዬ። እኔ በጣም ነው የጨነቀኝ። ቆይ እስኪ ምንድን ነው የተፈጠረው? ይኸውልህ መጀመሪያ ላይ እኮ በሰላም እያወራን ነበረ። ከዛ በኋላ ድንገት ስለ ቤተሰቦቼ ጠየቁኝ። ከዛ ስለ ቤተሰቦቼ እየነገርኳቸው እያለ ከሶፋ ላይ ለመነሳት ሲሞክሩ እኮ ነው በእናትህ የወደቁት። እንዴት ሊሆን እንደቻለ ግራ ነው የገባኝ ቶምዬ። በወሬያችን መሀል ድንገት ስለ አባቴ ጠይቃል። ቆይ ምናልባት የአባቴን ፎቶ ስላሳዩአችሁ ይሆን እንደወደቁት? ተረብሸው ይሆን? እሱ ምን ይረብሻታል ብለሽ ነው? እማ ደም ግፊት አለባት። እሱ ነው እንደዚህ የሚያሰቃያት። እና ተለኛ እዚህ ተቀምጠን ምን እናደርጋለን ቶሚ? ተነስተን በግድም ቢሆን ሆስፒታል እንውሰዳቸው እንጂ። ግን እኮ ከዚህ በፊት ፌንት ወድቃ ምናምን አታውቅም። እንዴት እንደዚህ እንደተፈጠረ ግራ ነው የገባኝ። ቶምዬ በእናትህ በጣም ነው የጨነቀኝ፣ በጣም ነው የደነገጥኩት። እሺ ምን ነው አጋለጥሽኝ መብርሃን? ምን ነው እጄን በእጄ ስቆርጥ ዝም አልሽኝ? ምን ነው ጌታዬ? ምን ነው ለጉድ አሳልፈ ሰጠኸኝ? ምን በደልኩ? በዚህ እድሜ የልጄ ወግ ማረጋ ያለው ስል የልጄን ፍሬ አይቼ በደጅ እመነኩሳለሁ ጠለላለሁ ብዬ ስል እንዲህ አይነት መሀት ታመጣብኛለህ? ጭራሽ መንታ ልጆቼ እርስ በርሳቸው ሲጋቡ ዝም ብለህ ታያለህ? የኔ ጌታ ምን በደልኩ? ምን አረኩ? አባቴ ምን አረኩ? መድኃኒዓለምዬ
ምንድነው እሺ ማትኛ? ነገርኩህ እኮ ጌትዬ አልሄድም ደህና ነኝ። እሺ ቢያንስ ደምሽን እኮ መለካት አለብሽ። እኔ እሱ መች አስጨነቀኝ ብለህ ነው? እኔን ያስጨንቀኛል አማ እኔን ያስጨንቀኛል። ይልቅ አንድ ነገር ልጠይቅህ። የፈለግሽውን ጠይቅኝ እናቴ። አንቺ የፈለግሽውን ለማድረግ ዝግጁ ነኝ። ከዚህች ልጅ ጋር ምን ያህል ጊዜ ሆናችሁ? ከሳርዬ ጋር? አዎ። እሱ አሁን ምን ያሳስባልማ? የሚያሳስበው ነገር ከሆነ ያንቺ መታመም ነው። ለእኔ አንገብጋቢ ጉዳይ እሱ ብቻ ነው። እባክህ ንገረኝ። ከዚህ በፊትም ነገርሽ እኮ አውቃለሁማ። ንገረኛ ደግመህ። በቃ ኦልሞስት 2 ዓመት ምናምን አካባቢ ሆኖናል። እሺ ከ2 ዓመት ውስጥ ምን ያህሉን አብራችሁ ኖራችሁ? አሁን ገና ነው በአካል ራሱ የተገናኘ ነውማ። ነገርሽ የለ በሶሻል ሚዲያ ነው የተዋወቅነው። ረጅም ጊዜያችንን ደግሞ በርቀት ፍቅርን ያሳለፍነው። ለመሆኑ ሌላ ግንኙነት አላችሁ? ሌላ ግንኙነት ማለት እንደ ወንድና እንደ ሴት ነው? አረማ እንዴ ምን ሆነሻል? አሁን እንደዚህ አይነት ጥያቄ ምን አመጣው? መልስልኝ እባክህ። አረማ እንዴ ያሳፍራል። ቶማስ መልስልኝ። ተኝታችኋል አልተኛችሁም? እንዴ ያው በርግጥ ተኝተናል ግን አብስኩ ገበርኩ። ወይ ምነው መድኃኒዓለምዬ ምን አረኩ? ምነው የዛሬ ዓመት ምነው በገደልከኝ ነበር? እንዴማ ምንድነው? ምን ሆነሽ ነው እንደዚህ የምትሆኚው? ያንተ ችግር አይደለም፣ ይሄ የኔ ችግር ነው። እኔ ነኝ ጥፋተኛ፣ አንተ አይደለህም። እንዴ እማ ምንድነው? እናቴ እማ የኔ እናት እማ እማ እንደው ምን አድርጌ ምን በድዬ ነው ፈጣሪ? እንደው ጾም አላጎደልኩ ሰው አልበደልኩ። እንዲህ አይነት ፈተና የምትሰጠኝ ምን አድርጌ ነው ጌታ? እንደው ፈጣሪ ለሰሚ ግራ ሆነ ለወሬ ማይመች አዘቅት ውስጥ የከተትከኝ እንደው ምን በድዬ ነው? እሺ በየትኛው አንደበቴ በየትኛው አቅሜ ነው አሁን ልጆቹ ፊት ቀርቤ ወንድምና እህት ናችሁ ምላችሁ? በምን አቅሜ ነው የኔ ጌታ? ወይ እዚህ ነሽ እንዴ? መጣ እንዴ ንክር? አዎ እማ የለችም እንዴ? ቤተክርስቲያን ሄደዋል። ሳሪ ለምን ለቀቅሻት ብቻዋን? ወይ ቶሚዬ አጠፋው እንዴ? ብቻዋን መሄድ አልነበረባትም ሳሪ። ታውቂ የለ ደህና አይደለችም እኮ። አሁን እኮ ጠንከር ብሏል ቶሚ። አንተ እኮ በጣም ስለምትጨነቅ ነው። ለምን አልጨነቅም ሳሪ? እንዴ እያየሻት አይደለ እንዴ ሁኔታዋን? የኔ አባት ይሄ እኮ ማንኛውም ሰው ላይ የሚፈጠር ነገር ነው። አይ የሷ ይለያል። በጣም ነው ግራ ያጋባች። ምኑ ግራ አጋባ? እኔ እንጃ። ለእኔ ሁኔታው ሁላ ግራ ነው ያጋባኝ። የምታወራውም የምታደርገውም ነገር እንዳለ ለእኔ አዲስ ነው። እንዴት እንደዛ አሟት እኔ ስለ ጤንነቷ እየተጨነኩኝ፣ እሷ ግን የምትጠይቀው ስለ ሁለታችን ነው። እናት አይደሉ? ያው የልጃቸው ደስታ ከምንምና ከማንም የበለጠ ያጓጓቸዋል። አይ እንደሱ ግን አይመስለኝም ቶሚዬ። አንተም እኮ በሚያስጨንቀህ ነገር እየተጨነክ ነው የኔ አባት። በቃ አሁን አንተ ስለሳቸው ጤናና ጤና ብቻ ተጨነቅ እስኪ። አንቺ ግን እንዴት ነሽ ማሬ? እኔማ ምን ሆናለሁ የኔ ባል? የኔ ቆንጆ እማዬን ስለ አንቺን ረስተውሽ አይደል? ግድ የለም እኔ የት ሄድብሃለሁ? አሁን ግን እሳቸውን ተንከባከብ። ያው ትረጅኛለሽ ብዬ እኮ ነው። አታስብ የኔ ጌታ፣ እኔ እረዳሃለሁ። እና አራበህ? ኧረ በጣም ነው የራበኝ እኮ። በቃ ምግብ አመጣልሻለሁ ሂጂ። እሺ መጣሁ። እሺ እንዴ ተቀመጥ። አፍኙ ደግሞ። እሺ ሄሎ ቶማስ። አቤትማ። እንዴት አረፈድክ? ደህና ነኝማ። ምን ነው በደህና? አሁን ቤት እንድትመጣ ፈልጌ ነበር። ምን ነውማ አመመሽ እንዴ? አረ ደህና ነኝ ልጄ፣ ለአንድ ጉዳይ ፈልጌ ነው። ግን እኮማ አሁን ስራ ላይ ነኝ። የኔ ጌታ ብቻህን የምነግርህ ነገር ስላለ ነው። ከዚህ የተሻለ ጊዜ አላገኝም። ሳራ ቤት ስለሌለች ነው። እሺ በቃማ መጣሁ። ቶሎ በል እሺ፣ ቶሎ በል። እማ ግን ደህና ነሽ አይደል? እንዳትዋሺ። ደህና ነኝ። አንተ ብቻ ስትበርናልኝ። እማ ምንድነው? አመመሽ እንዴ? ደህና ነሽ?
በሰላም ነው ጠርፊሽ ጠራሽ? ምን ሆንሽ? ሐኪም ቤት እንሂድ? እማ ደህና ነኝ፣ አትጨነቅ። እርግጠኛ ነሽ እማ? የኔ ልጅ እኔ የፈለኩህ አንድ ጥብቅ ጉዳይ ላማክርህ ነው። ምንድነው እሱ? ልጄ ቶማስ፣ ይሄ የጀመርከው ጉዞ ብዙም ያስኬድህ አይደለም። የቱ ጉዞ? ማለቴ ምን ጉዞ ጀመርኩ ደግሞ? የጀመርከው የትዳር ጉዞ አውቃለሁ። ይሄን ቃል ከኔ መስማት ግራ ያጋባል። ቢሆንም ግን አይኔ ያያ አንተ ልጄ ገደል ስትገባ ማየት ስላልቻልኩ ነው ራሴን እንደምንም አደፋፍሬ ልነግርህ የወሰንኩ። እስኪ ተረጋግተሽ አስረጅኝማ። ምንድነው ልትነግሪኝ የፈለግሽው? የኔ ልጅ ከሳራ ጋር መጋባት አትችሉ። ምን እንዴ? ለምን? የሁለታችሁ ግንኙነት የተቀደሰ አይደለም። እግዚአብሔር አልፈቀደውም። መጋባት አትችሉ። እማ እንዴ ስታስቢው እግዚአብሔር ባይፈቅድ እንዴት ያገናኘናል? ለሱ መልስ የለኝም ለጊዜው። ቆይማ ከሳሪ ጋር ተጣላችሁ እንዴ? ኧረ በፍጹም። እሺ ጥሩ። ታዲያ ስታስቢው ሳራ መጥፎ ሰውን አገኘሻት እንዴ? በጭራሽ። እሺ ምንድነውማ? አስጨነቅሽኝ እኮ። አታከብርሽም? ትገላምጥሻለች? ኧረ በፍጹም እናቷን እንዴት ማክበር እንዳለባት ጠንቅቃ የምታውቅ ልጅ ናት ሳርዬ። በፍጹም እኮ። ታዲያ ምንድነውማ? ለምን እንዳንጋባ ፈለግሽ? ምክንያቱም እሺ ንገሪኛ። ምክንያቱም ምን ያደርግልሃል? አንተ ብቻ የእናትህን ትእዛዝ የምታከብር ከሆነ ሳራን ተዋት። የእናቴን ትእዛዝ ሳላዛንፍ እንደምፈጽም አንቺም ጠንቅቀሽ ታውቂያለሽ አይደል እንዴ? ይሄ ደግሞ የህይወት ጉዳይ ነው። ቆይ እንዴት አድርጌ ነው እሺ የምልሽማ? እንዴ እኔ እኮ ሳሪን በጣም ነው የምወዳት። እባክህ እንደው ባጠባሁ ጥቶ የለመነ እማ። እንዴ ሳራን በአይኔ ለማየት እንኳን 2 ድፍን ዓመት ነው የጠበቅኩት። እንዴ ምን ያህል እንደምወዳት ተረጅኝ እንጂ። አልረዳህም ቶማስ። ቆይ እኔ ራሴ አይደለሁ እንዴ አግባ እያልኩ ስጨቀጭቀህ የነበረ? ለምን አትረዳኝም እኮ? እኔ ሲገርመኝ ይሄ አይደል እንዴ? ቆይ እንዴት ነው በአንዴ ሐሳብሽን የቀየርሽው? አይሆንም ብያለሁ፣ አይሆንም። በቃ እኔ ነገርኩህ፣ የማይሆን ነገር ነው። እባክህ ልጄ ተለመነኝ፣ እባክህ። ኧረ እማዬ፣ ኧረ እያስጨነቅሽኝ። እማ በማርያም ኧረ ተነሺ እንዴ እማ። ቆይ ግን አንተ ዛሬ ምን ሆነ ነው? ምንም አልሆንኩም። እንዴት ምንም አልሆንኩም ትለኛለህ? ከገባው ጀምሮ እኮ እንዳኮረፍክ ነህ። ቆይ ችግር አለ? የለም። እሺ ችግር ከሌለ ለምንድን ነው ወደ እኔ ዞረህ የማታኛው? እንዲሁ ነው እኮ። በቃሽ ወደ እኔ ዞርና ቀፈኛ። ይቅርታ ልጆቼ፣ ረበሽኳችሁ? ኧረ አልረበሽንም እማ። ምን ነው አመመሽ እንዴ? አይ አላመመኝም። አንድ ነገር ጠይቃችሁ ነው የመጣሁት። ምንድን ነው እናቴ? ምንድን ነው? እንደው ቅር ካላላችሁ አብሬያችሁ ብተኛ። የት? እዚህ? አዎ ምን ችግር አለው? እናታችሁ አይደለሁ? አብሬያችሁ ብተኛ ምን ችግር አለው? ምንም ችግር የለም እማማ። ኑ ተኙ። ኑ። ሳርዬ። አቤት እማማ። ሁለተኛ አንቱ እንዳትይኝ። አላድለኝ ብሎ ነው እንጂ እናትሽ ነበርኩ። እሽማ ይቅር በይኝ። እሺ ማሚዬ፣ በቃ ይቅር በይኝ። ነይልኝ። እሺ ነይ። እሺ ምነው ጠጋ በለች? ቀንቶ እኮ ነው። ምንድን ነው ቀንቶ? እስቲ ከረን በርግጫቤው ማሚ። አይ ነይልኝ። ነይ አንተ ተጠጋ። ደቆ ሰሾ ገብሽ። እሺ ማሚ፣ ያዩሽ እንዴት እንደተቆሰጠ ጀርባው ሊሰጥሽ ነው። አልሰጥሽም እናቴ። አዩሽ መስቀኔ ነው። ምን ይሳናል አንተ? ተመስገን ወይ ማሚዬ። እሱ እኮ አይፈልግም እኮ። ኧረ እናቴ ልፈለከ ሰጥቷልሽ። ወይ ጉድ! ፀጉርሽ ደግሞ ልክ እንደ አባትሽ ሉጫ። እማ ወይ አባቴን ታውቂዋለሽ እንዴ? ማ? እኔ? አዎ። እንዴ ፀጉርሽ አባትሽን ይመስላል አልሽኝ እኮ እማ። ኧረ አላልኩም። ማሚ አሁን አልሽኝ እኮ። እኔ ያልኩት
የአባትሽ ጸጉር እንዳንቺ ጸጉር ሉጫ ነው ወይ ነው ያልኩት። ምናልባት እናትሽን ስለማታውቂ የአባትሽ ጸጉር ሉጫ ነው ወይ ብዬ ነው። አዎ የአባቴ ጸጉር ሉጫ ነው። አዎ የአባቴ ጸጉር በጣም ሉጫ ነበረ። ሳርዬ ወይማ እንደው ለምሳሌ አሁን እናትሽ ብትመጣ ምን የምትያት ይመስልሻል? አይኗን ማየት አልፈልግም። እንዴ ለምን? ጨካኝ ነች። ከይሁዳ እንኳን አትተናነስም። ይሁዳ አምላኩን ከዳ፣ እሷ ደግሞ ልጇን ከዳች። አልከዳችሽም። ሲሆን ደግሞ አምጣ የወለደችሽ እናትሽ ነች። እማ እሷ በእኔ ህይወት ውስጥ ብትኖር ኖሮ በልጅነቴ የተቀበልኩትን ያየሁትን የተንገላታሁትን መከራ ሁሉ አላሳልፍም ነበረ። ሳርዬ እሷስ የገጠማትን ችግር መች አወቅሽ? ያጋጥማታ እንዴ? ችግርና መከራ እኮ በሁሉም ሰው ህይወት ውስጥ ያለ ነገር ነው። ምን ብርቅ ነው እንዴ? የፈለገ ነገር ቢሆን እኮ ማሚዬ ልጅን እኮ አያስክድም። ቢሆንም ይቅር ልትያት ይገባል። አውሬ ናት እሷ፣ እናት አይደለችም። እንስሶች እንኳን ልጆቻቸውን ጥለው የትም አይሄዱም። ከእንስሳ እንኳን ያነሰች ጨካኝ ቆሻሻ ናት። እንዴ ለመፍረድ አትቸኩይ እንጂ። እንኳን ሰው ሴጣን እንኳን በልጁ የሚጨክን አይመስለኝም። ብቻ ግን በሄደችበት ሁሉ አይቅናት። የነካቸው የረገጠችው ሁሉ አይባረክ። መሬት ትክዳት ማሚ። አይ ልጄ የእሷን ስቃይ መች አወቅሽ? እማዬ ምንድን ነው አስጨነቅሽን እኮ። ላናገራችሁ ፈልጋለሁ አልሽ አይደል? ይኸው ከመጣን 30 ደቂቃ አለፈን። ምንድን ነው የምታናገሪን? ይኸው ሁለታችን እያገላበጥሽ ታይናለሽ። አስጨነቅሽን እኮማ። ከ26 ዓመት በፊት ደጀን ከተማ ከቤተሰቦቼ ጋር ስኖር በእንጀራ አባቴ ተደፍሬ ከቤት ወጥቼ ሌላ አነስተኛ ቤት ተከራይቼ ነበር። ራሴን የማስተዳድረው አረቄ በማውጣት ነበር። ኑሮዬ ጥሩ የሚባል ባይሆንም በልቼ ግን አድር ነበር። ወጣት ነበርኩ። ቆንጆ የምትባል ኮረዳ። ታዲያ ከመሸ ቤቴን እየመጡ እያንኳኩ አረቄ ከሚጠጡት ሰዎች መሃል አንድ በአካባቢ በጣም የተፈራ በጀሌዎች ታጅቦ የሚንቀሳቀስ አንድ ሽፍታ ነበር። ሁሌ ማታ ማታ እየመጣ አረቄ እየጠጣ ተጫውቶ ይሄዳል። አንድ ቀን ግን እንደ ወትሮ በጤናው አልመጣም ነበር። በሩን አንኳኩቶ እንደከፈትኩለት ባለ በሌላ ኃይሉ ገፍትሮ መሬት ላይ ጣለኝ። ከዛም ዘሎ ላይ ሰፈረብኝ። ሁኔታው በጣም ያስፈራ ነበር። በአካባቢውም ሆነ በመንግስት እጅግ የሚያስፈራ ሽፍታ ስለነበር መልስ አልሰጠው። እንደፈለገ ሆንኩለት። ክብረ ንጽህናዬን አስገድዶ ወሰደ። መጫወቻው አረገኝ። በጣም ነው የሚያሳዝነው። እማ እንዴት እስከዛሬ አልነገርሽኝ? እንዴት እኔ አላቅም እስከዛሬ? ከ9 ወር በኋላ መንታ ልጆች ወለድኩ። አንድ ወንድ አንድ ሴት። ምን? አባታቸው መውለዴን ሲሰማ ከነ አጃቢዎቹ መጣና አፍሶ ወሰደኝ። ከዛም ከሁለት ሚስቶቹ ጋር አብሮኝ ያኖረኝ ጀመር። ነገር ግን በአግባቡ እንኳን ሳልታረስ የሁለቱ ሚስቶቹ ገረድ አረገኝ። ከባድ ስራ የሚያሰራኝ ጀመር። ከጊዜ ወደ ጊዜም ስራው እየበዛብኝ፣ ሰውነቴ እየቆሰለ፣ ረሃብም እየጸናብኝ መጣ። የእሱን ዱላ፣ የሚስቶቹን ስድብ መቋቋም አቃተኝ። ከዛ በቃ ለመጥፋት ወሰንኩ። ግን ደግሞ ሴቷን ልጄን እናቱ ጋር ወስዶ ስላስቀመጣት እማረገው ግራ ገባኝ። አንድ ቀን ታዲያ ፖሊሶች ድንገት ቤቱን ከበቡት። እሱና ጄሌዎቹ ከፖሊሶቹ ጋር ተኩስ ገጠሙ። ያኔ አጋጣሚውን ተጠቅሜ ወንዱን ልጄን ይዤ ጠፋሁ። አንተም ማለት። ቆይ አልገባኝምማ። እኔ እህት ነበረ እያልሽኝ ነው? ከ7 ዓመት በኋላ የልጆች አባት በመንግስት እንደተገደለ ሰማሁ። ከዛ ሴቷን ልጄን ፍለጋ ከመቀሌ ደጀን ሄድኩ። ነገር ግን ሴቷ ልጄን ለማሳደግ መሰጠቷን ሰማሁ። ይሄ እኮ የኔ ታሪክ ነው። አዎ ልጄ፣ እኔ ነኝ እናትሽ ነኝ ልጄ፣ ይቅር በይኝ። ማለት ምንድነው? እኔ ነኝም። ሳሪ እንዴ ልጄ፣ ሳሪ ወይ ልጄ፣ ሳሪ ልጄ፣ ወይ ሳሪ፣ ወይ ልጄ፣ ሳሪ
ልጄ የኔ ልጅ ልጄ ዛራ ልጄ ዛራ ቶማስ የት ነው ያለው? አላውቅም። ድንገት ተነስቶ ወጣ። ማሚ እራሱ እንዳይጎዳ ደውይለት። እኔማ እንዴት ብዬ በምን ድፍረቴ ነው የምደውልለት? በቃሽ፣ እንደዛማ ከሆነ እኔ ተነስቼ እፈልገዋለሁ። አይሆንም። አንቺም አተኝም። አንቺ ምን ትፈልጊዋለሽ? ይሻላል። ማሚዬ በእናትሽ ፈልጊው። እሺ በእናትሽ እሺ። ወይ በእናትሽ እሺ በእኛ እንድንሄድ። እኔ አንቺ አትሄጂም። ቆይ ይፈልገዋል እኮ። እሺ ማሚ በእናትሽ። ለምን ፈጣሪ እንደዚህ አይነት ስሬት የሌለው ኃጢአት ውስጥ ከምከተኝ ብገለኝ ይሻል ነበር። ለምን ፈጣሪ ለምን? የሆነ በመኪና አደጋ ወይም ቢሆን ነገር እኮ ልገለኝ ትችል ነበር። ፈጣሪ ለምን ቆየኝ? ለምን